ሰላምዬ ሰላም ነው አፑሻ፣ እንዴት ነሽ? የሚታይ በቃ እንዴ ስልኬ ሊዘጋ ነው። የናቴው ዳዳራሹ ፍቅራችንን አቀማሹ። አንቺ ምንሽ ነው ልብስን የለየሽው? አንተ ምን ስራ ይዛል? ሲቀጥል ደግሞ ምን አገባኝ? አንቺ ቆይ እንዴ ነው ጥጋብ አናትሽ ሊወጣው? በጠግብም የእናቴን እንጀራ እየበላው ነው። መልስ አልፈልግም። አንቺ እኮ እኔም አላጥብም። እኔ የምለው እሷ ነች አንተ ነህ ታላቅ? ምንድነው ምላሷ? አንተ ደግሞ ምን ቤት ነህ አሽቃባጭ? የኔ እህት ብትሆኚ አሳይሽ ነበር። ምን አባል ታረጋት? አረ ምንም። በኋላም ሄደበት ቦታ አለሽ ፏርጊ። አልበዛም እንዴ? አላጥብም። ዱላ ነው እንዴ የምፈልጊው? አንቺ አይንሽን ነው ማጥፋትሽ። ናጥፋልኛ ልብ አለ። ተዩ ድሮ ማንም እንደሌለኝ አውቀዋለሁ። ትንሽ ጊዜ ብቻሽ አይኔን መታዩ መስሎሻል? ለምንድን ነው እንደዚህ የምትለኝ? አረ ምንም፣ እኔ ነኝ ጥፋተኛ። ወይ ወስኛሉስ? እሺ አጥብልሃለሁ። ይኸው እያጠብኩልህ ነው። እንዲህ ያስከፋሽኝ ብታጥቢልኝ ምን ያደርግልኛል? አቡሻ እማትሙት እንደዚህ አትበለኝ። ይቅርታ። እጥብ ነው ማደርግልህ ሁሉንም። እሺ በደንብ ጠቢያትሽ። እሺ እኔና ጀለስ የሆነች ቦታ ደረስ መለስ እንላለን። ይሄ ደግሞ ሲያስጠላ ጅል ወንድሜ ደግሞ እንዳትቆይሽ። ፒሳይ ፊልምን ሰርተህ እንድታጥብልህ አረካታ። ትቀልዳለህ እንዴ? እንዲህ ካልሆነ ላይፍ አይገፋም አባይ። ሰራሹ ስራ በምድር በሰማይ ቢስተ ስሚ በጥብጭ ያስቀመጥኩት በሱ አለ፣ አምጪልኝ። ያንተ ነው እንዴ? አይ ያንቺ ጅል። ማለት ቅድም የሆነ በሱ ተቀምጦ አይቼ ነበር ማለት ኤው ጠጥተሽው ከሆነ አይንሽን አጥፍቼ እጠፋለሁ። ጠጥቼው አይደለም ድመቷ ደፍታው ነው። አንቺ የምርሽ ነው እንዴ? ጠጣሽው? ዛሬ ሬሳሽ ነው ከዚህ ቤት የሚወጣው። መልሽልኝ። ቆይ ምን ችግር አለው በጠጣው? እህት አይደለው እንዴ? ማናት እህቴ? አንቺ ሀዲድ ዳር ነው ምናምን ተጠለሻ አንድ ያገኘንሽ። አቡሻ እማትሞት ረፈኝ። ኤው ልታለቅሺ ባልሆነ ባክሽን ስቀልድ ነው ላንቺ የተበጠበጠው። እማ በጥብጥላ ብላኝ ነበር። በቃ አንተ ሁሌ ካላስለቀስከኝ ደስ አይልህማ። ምን ላድርግ? የሥራው ባህሪ ነው። ስሚ ደግሞ ቀደም ስልክ ተደውሎልሽ አንስቼ ነበር። ማን የደወለው? ሳነሰው የኔ ፍቅር ምናምን አላለም ማለት እንዴት? ማን ነው ሲጀመር? ባክሽ አደንግጪ። እኔ እምልሽ ፎንቃ ምናምን ያሽ እንዴ? አንቺ ደግሞ ወንድምሽ አይደለው እንዴ? ንገሪኝ እንጂ እሺ ይዘሽ ነው ከተነቃማ ይቀራል አይደል? ስልኩን አንቺ ምንድነው? ከዚህ በኋላ ይሄን ስልክ የምታገኘው መስሎሻል? እንከፍ ሂጂ፣ ቀጥይ፣ ወደ ቤት ግቢ። አውጭ ወይኔ ግሬ። እቺ ገና 18 አልሞላት ዘላ ፍቅር ላይ። ኦይ ይሄንንማ ለማሚ ነው የምነግርላት። ወይ ዘንደሮ ተነግሮ ለኔም ተቀምጧል። አንተን የመቀለብ ግዴታ ያለብን አይመስለኝም። ምን ማለት ነው እሱ ደግሞ? ያው 18 ዓመት አልፈዋል ብዬ ነው። ይሄ ነው እህትነት? ያንቺን ፍላጎት ለማሟላት የሚሯሯጠው እንደምን በተራ ነገር መስፈር እንዴ? ምን አልኩኝ? ቆይ ለቀልድ እኮ ነው። አንዳንድ ቁም ነገሮች እንደ ቀልድ ነው የሚነገሩት። ምን ክፉ ቃል ካፌ ወጣ? ቆይ ገና ለገና ፓስታ እየበላሽ ስለሆነ
እንዴ አልሽኛ? ወይኔ አንተ ግን ነገር ስታዞር። ኧረ በስመ አብ። ይሄን ውድ ስጦታ ስገዛልሽ ግን ሁለቴ እንኳን አላሰብኩምሽ። የምርህን ነው ወንድሜ? ና ላጉርስ። የሐሳቤ ዳር ምኞቴ ፍቅርን ካገኘው ትዛይ ምንድነው ግን? በትልቁ ይገምኙና ምን እንደሆነ አሳይሻለሁ። አንተ ከይሲ አሁን ይዘህ መጣ? አዎ ማዬ፣ እንቺ ተጅላት ስጦታዬስ? ስጦታሽ በእግሩ ይመጣል። ትቀልዳለች እንዴ? ሚሊዮን ቢኖረኝ ላንቺ ጠጠፍ የሚል አልገዛልሽ። ደፋር ወይኔ ፓስታዬ እኔ እንደሚጨልም ፀሐይ ስትገባ አንቺ ሚጣ ምንድነው የምሰማው ድምፅ? አረ ምንም አይደለም እማዬ። ምንድነው እንዲህ የምትዋከቢው? ምን አርግሽ ነው? ምንም ሄጄ ባይውስ እንዴ? ቆይ በቃ ብርጭቆውን ሰብሬው ነው። ጭራሽ ብርጭቆ? በእናት በማርያም የፈለግከውን ነገር አድርግልሃለሁ። ካወቅሽ ትገለኛለች። በጣም ጥሩ። ያለኝም ሙሉ ልብሴን ታጥቢያለሽ። ከዛ ደግሞ 3 ቀን ቆንጆ ቁርስ ትሰሪልኛለሽ። እና ደግሞ አሁን ልወጣ ስለሆነ ዝም ብለሽ 200 ነገር ታቀብኛለሽ። እንዴ አረ የለኝም። በጣም ጥሩ። እሺ ሰጣለሁ። አየህ እኔ እኮ የሚገርመኝ እኔ ታላቅሽ 1 ብር ሳይኖረኝ አንቺ ኬት አባሽ እንደምታመጪ። ያገናኘናል። እሺ አታስፈራሪኝ ባክሽ። አንቺ ሚጣ። አቤትማ። መሶቡ ስር ያስቀመጥኩትን ዕቃ አይተሽዋል? ኧረ እኔ አላየሁም። ይጥፋና ከእናንተ ራስ አልወርድም። አንተ ሳጅሬው አይተኸው? የመቶ 60 ብር። አንተ ሌባ! ቀጥ ብለህ አምጣ ወንበዴ። እሷን ብርጭቆ ሰብራለች። ዛሬ ቀን ተጋደልናት። የትም አታመጭኝም። ነይ ሄሎ የኔ አባት። ወይ የኔ ፍቅር እንዴት እንደናፈከኝ። እኔ ራሱ ነኝ እናት፣ እንዴት እንደናፈክሽኝ። ስላንተ ማሰብ ማቆም አልቻልኩም። መቼም ቢሆን እንዳታቆሚው። ዛሬ ምን ሰበብ ፈጥሬ እንደማገኘህ አላውቅም። እና ምን ይሻላል? ዛሬ ላንገናኝ ነው? ወይም ቆይ ሱቅ ዕቃ በሚገዛ ሙድ አገኘሃለሁ። እጠብቅሻለሁ የኔ አባ። እሺ የኔ ፍቅር። ምን ነው ደነገጥሽ? ማንን ነው ደግሞ ተደብቀሽ የምታወሪው? እንትን ባለፈው እንደውም እቺ የምትወዳት ጓደኛዬ ሰላም። ኦ ሰላም ናት እንዴ? አዎ እኮ ሰላም ልበላታ ታዲያ። አንቺው ስልኩን እንጂ አልሰማሽኝም ነው? ሰላምዬ ሰላም ነው አፑሻ። እንዴት ነሽ? ሚጣዬ በቃ እንዴ ስልኬ ሊዘጋ ነው። ሰላምዬ ጉንፋን ይዟታል መሰለኝ። ድምጿ ልክ አይደለም። አዎ ብታይ በጣም አሟታል። ጉንፋን አሟታል። እንደሱ ነው? ይሁን በቃ በያንቻው ወደ ቤት ግቢ። እሺ አንተስ ወንድሜ? እኔም እዛሽ ጋር ያለችው መጥረጊያ ይዤ እከተልሻለሁ። በዛውም ስለ ሰላምዬ በደንብ ትነግሪኛለሽ። ደስ ይለኛል። ወይኔ እመቤቴ ማርያም የዛሬን ብቻ ወጪ። ኡፍ አቤት ውሸት
ሄሎ ኤምዬ፣ እየደረስኩ ነው። በእናትሽ ምን ያስወሸኛል? ደርሻለሁ። እንደው ፈጣሪ ምን ያህል ብትወደኝ ነው የጠዋት ሲሳይ ጀባ ያልከኝ? እያይሻት ሂጂም እንዴ? ምን ያገፋትርሽ? ይቅርታ ስለቸኮልኩ አላስተዋልኩ። ደህና አድርገሽ ከረግጥሽም በኋላ የምን ይቅርታ? ይቅርታ አልኩ እኮ በድጋሚ። አረ ይቅርታሽን እዛው ያዡ። ልጁ ሌባ ነበር እንዴ? ቆም በስታይ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱር ይመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አገኝ ተስፋ ወር አይደለም የኔ ህይወት ዱርዬ ኔፉን ካለ ስለውለት ደሞም ያልፋል ላይ ከተልን ባለንበት ሰላም ችግር እናታችን ባለሽበት ሌባ ስልኬ መልስልኝ። በህግ አምላክ ያለ ስሜ ስማት። ያለ ስም ስማት ሰጠውም። ስልኬ ስለሰረክ ነው ሌባ ያልኩ። ያምሻል እንዴ? እኔ ሌባ አይደለሁም። ያንቺንም ስልክ አልሰረኩም። ትሰማለህ? አሁኑን ለፖሊስ አሳልፌ ሳልሰጥ ስልኬ መልስልኝ። ቴትዮ እኔ ያንቺ ስልክ አልሰረኩም። እዚህ የጣልሽበት ፈልጊ። የትም አልጣልኩትም። ሆን ብለህ ተጋጭተህ ነው ስልኬን የሰረከኝ። በቃ ደሃስታይ ሁሉ ሌባ ነው አይመስላችሁ? በፈጠረ የፈተና ሰዓት እየደረሰብን እባክህ ስልኬ መልስልኝ። ተፈለግሽው ፈትሽኝ። ቆይ እንዴት የት አድርገው ነው? ዋው ጠረንሽ ግን ይለያል። አይናውጣ ሌባ። ነገርኩሽ እኮ እኔ ሌባ አይደለሁም። ኦኬ እንደዛ ከሆነ ፖሊስ ጣቢያ እንሄዳለን። ስልክ አይፎን ስለሆነ በጂፒኤስ ያገኝልኝ። ከፈለግሽ ነኝ እንሂድ። በቃ ሳቢው ረጂና ስልኩ ይመለስልሻል። አውቄው ነበር እንደሰረከኝ ሌባ። ሲያስጠላ። ለምን ነው ደግሞ ብር የምሰጥህ? ለፖሊስ አስቀፍድድም እንዴ? መታሰር ብርቅ አይደለም። ደግሞ አንቺ ደግሞ ክላስ አለብሽ። መካሰስ ይሻልሻል ወይስ? እሺ ስንት ብር ነው የምትፈልገው? 10,000 ብር። ምን 10,000 ብር? ቁጥር አታውቅም እንዴ አንተ? ምን ነው 100,000 ብር ማለት ነበረብኝ እንዴ? ያን ያህል ብር የለኝም። 3,000 ብር ትራንስፈር ላድርግልህ? በቃ እኔ ወደ ፖሊስ ጣቢያ እንሂድ። እሺ እንስማማ። ከ10,000 ብር ንቅንቅ አይደል? አካውንት ውስጥ 5,000 ብር ብቻ ነው ያለው። በሱ እንስማማ። 5ቱን ትራንስፈር አድርገሽ 5ቱ ሌላ ቀን እንደምታመጪ ቃል ከገባሽ ጣጣ የለውም። ታውቃለህ ግን ሰርቀኝ እኮ ነው እየተደራደርከኝ ያለኸው። እና የሰለጠነ ሌባ ማለት እኮ እንደዚህ ነው። እና ሩጪ ማምለጥ ነበረብኝ። ግን አይተኸኛል? ተማሪ እኮ ነኝ። ነፍሴ አሁን መከራከሩን ትተሽ ብንስማማ ይሻል። እሺ ተስማምቻለሁ። አሁን የት አለ ስልኬ? ቀሪውን 5,000 ብር እንደምትሰጪኝ በምን እርግጠኛ መሆን እችላለሁ? አባቴ ነኝ ሳይ እሰጥሃለሁ። ይሄ ለኔ ምንም ማረጋገጫ አይደለም። ማንም በውሸት ሊምል ይችላል። እኔ ፍቅር በአባቴ ከማልክ ሞቱንም ቢሆን እጋፈጣለሁ። ጥሩ አምኜሻለሁ። ለተከተይ ፈጠን በል እንጂ ፈተና አለብኝ በእናትህ። አይ እየነገርኩ ሰላም ችግር እናታችን ባለሽበት ምንድነው? ስልኬን አላለሽም እንዴ? በያውን የፈጠነ ትራንስፈር አድርጊ። አካውንቱን ንገረኝ። 10,000 54 ገብቶልሃል? ቆይ መግባቱን ቼክ ላድርግ። አሁን ገብቷል። ቀሪውን 5,000 እንድቀበልሽ ስልክሽን ስጪኝ።
የሌባ አይነ ደረቅ ለምን እንደሚባል ዛሬ ነው የገባኝ። እንኳን ገባሽ። ጥሩ ስራ ነው የሰራው። እናመሰግናለን። አሻንት ያራዳሽ ክንግቴን በስታይ ሌባ ቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ የኑር የመልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ አገኝ ተስፋ ወደ አይደለም ኤሚ በጣም ነው ያረፈድሽው። አዎ በጣም አርፍጃለሁ። በእናትሽ እኔንም አስረፈድሽኝ። ቆይ ምን ሆነሽ ነው ያረፈድሽው? ወይ ጉድ! ስልኬን ተሰርቄ። እንዴ እንዴት? አንቺን አውርቼ እንደጨረስኩ የሆነ ልጅ ገፈተረኝ። እኔ ደግሞ አላየሁህም ብዬ ይቅርታ መጠየቅ። ለካ እጅሬ ስልኬን ላጥ አድርጎ ወስዶታል። እንዴ እና በፖሊስ አሳሹ? እሱማ ተሯሩጬ ያዝኩት፣ ግን ልጁ ገገመ። ከዛ ፖሊስ ጣቢያ እንሂድ ስለው ኧረ እንስማማ ምናምን አለኝ። ብቻ ተስማሙ እንዳትዪ። ምንም አማራጭ አልነበረኝም። ፈተናው እንዳያበልጠኝ ብዬ ተስማማው። ያምሻል እንዴ? እንዴት ከሌባ ጋር ተስማሚያለሽ? ለፖሊስ ነው እንጂ ማተስ ባሳስረውማ ምንኛ ደስ ባለኝ። ግን እሱን ለማሳሰብ ፖሊስ ፍለጋ ስንከራተት ፈተናው እንዳያመልጠኝ ብዬ ተስማማውለት። ቆይ ግን በምን ተስማማችሁ? በ10 ሺህ ብር ነው የተስማማነው። ምን? ጭራሽ ሌብነቱ ሳያንስ 10 ሺህ ብር ሰጠሽው? ምንም አማራጭ አልነበረኝም። አሁን ፈተና ያመልጣው